ታዲያ አረብ ሀገር ብር ካልተበላ የማን ይበላ? ምን ችግር አለው? እነሱ እኮ ሰርተው በወር ያገኙታል አለኝ። እንዴ እኛ ወር የምንለፋውን እኛ ወር የምንደክመውን አንተ ታውቀዋለህ፣ ትረዳዋለህ አልኩት። በጣም ክርክር ከልጁ ጋር ጀመርን። ምን ችግር አለው? ወር ሰርታ ታገኙ የለ እንዴ ቢበል ታዲያ የነሱ ያልተበላ የማን ይበላል? ስሬስ ሆኖ ነው እንደስለኛ ይሄን በጣም ስለይ በጣም ተሰማኝና በጣም ብዙ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም፣ እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ዛሬ በጣም የገረመኝን ነገር ያየሁትን ነገር አይቼ ዝም ማለት ስላልቻለኝ ላካፍላችሁ። እስከ መጨረሻው ተከታተሉት። እኔም በጣም ስለገረመኝና ሀሳብ እንድሰጡበት ስለፈለኩኝ ነውና አጋጣሚ ወደ ባንክ ቤት ሄድኩኝ እና አጋጣሚውን ነው እኔ ሱቄን ዘግቼ ስለነበር ሄድኩት። በጣም ቸኩያለሁና ከኔ በፊት የነበረ አንድ ልጅ አለ እና ብር እያስተላለፈ ነው። ብዙ ወረቀቶችን ከ10 በላይ የሚሆኑ ወረቀቶችን ወደ ሌላ ሰው አካውንት የሚያስገባባቸው ወረቀቶች ይዟል። ከዛም ደግሞ በፌስታል በጣም ብዙ ብር ይዟልና እኔ ከሱ ቀጥዬ እኔ ቁም ያለው እዛው። እኔ ደግሞ ሱቅ ዘግቼ ስለምገባ ብዙ ጊዜ ቸኩዬ በቃ ወይ አስቀድሙ ብዬ ምናምን ነው የምጠቀመውና ሳይው አይጨርስም እና ጠጋ ብዬ ሳይው በቃ ለእንትና ይሄን ያህል ብር ለእንትና ይሄን ያህል ብር ለእንትና 10 ሺህ ብር ለማነስ ምናምን ሺህ ብር ለማን 20 ሺህ ብር ምናምን እያለ ያስተላልፋልና ሳይው አልጨረሰም፣ ቆይብኝ። ከዛ ታገልኩና ነጋዴ ነህ እንዴ አልኩት። እመስላለሁ አለኝ። አይ በቃ ብሩ በዛብኝ ብዬ ነው አልኩት። አረብ ሀገር ሄደሽ አታውቂም አለኝ። አይ ሄጃለሁ። ለምን አልኩት። አይ ይሄ ከአረብ ሀገር የመጣ ብር ነው አለኝ። ከዛ ይሄ ሁሉ ስለው አዎ አለኝ። ከዛ የሚገርማችሁ ብሩ 180 ምናምን ሺህ ብር ነው። እንትኑ ላይ ያየሁትን ነው የምነግራችሁ። 180 ምናምን ሺህ ብር ነው። ከዛ ደግሞ 10 እንዳልኳችሁ ለ10 ሰው የሚላክ ወረቀት ነው ያዘው። ይሄ ለእንትና ይሄን ያህል ሺህ ብር ለእንትና ይሄን ያህል ሺህ ብር ለእንትና እያለ ያንን ብር እያከፋፈለ ነውና ታዲያ ሁሉ ነው እንደ የምታከፋፍለው ምናምን ስለው አው አከፋፍል ተብዬ ነው እህቴ የአረብ ሀገር ሆና ልካ አከፋፍል ብላኝ ነው አልኩት አለኝ። ከዛ ይሄን ሁላ ብር ግን አልበዛም አልኩት። እንግዲህ እኔ ያው ስደትን ስለማቀው ልፋትን ድካምን ሁሉንም ነገር ስለማቀው ያው ስለ አረብ ሀገር ሲባል ወላሂ የምሬን ነው በቃ ይደብረኛል። ለምን እንደሆነ አላውቅምና ይሄ ሁላ ብር ታዲያ እንዴት ስለው አይ እኔ ምን ላድርግ አከፋፍል ብላኝ ነው አለኝ። ከዛ እንዴ ያረተው ሰው አረብ ሀገር ይሄ ሁሉ እየለፋች ስቃያን ሆመሞን ስላላየህላን ነው ስለው ምን ታዲያ የአረብ ሀገር ብር ያልተበላው የማን ይበላል እንዴ? እኛ አረብ ሀገር ስንሰራ ስንት መከራ ስቃይ እንደምንለፋ አታይልንም። እውነት አለ አልፈርድብህ ምናምን እየተባባልን ብቻ መከራከር ጀመርን። ወላሂ እዛ ቆመን እሱ እያስገባ ወደ ለ10 ሰው ምናምን 100 ምናምን ሺህ ብር አስገባና ጨረሰ። ያው ሁኔታ ላይ ደረሰ። ከዛ እንደዛ ቁመን ከልጁ ጋር እየተከራከረን ያለ ከኔ ኋላ ያለ እንደዚሁ ብር የሚያስገባ ልጅ ነበርና ታዲያ አረብ ሀገር ብር ካልተበላ የማን ይበላ? ምን ችግር አለው? እነሱ እኮ ሰርተው በወር ያገኙታል አለኝ። እንዴ እኛ ወር የምንለፋውን እኛ ወር የምንደክመውን አንተ ታውቀዋለህ፣ ትረዳዋለህ አልኩት። በጣም ክርክር ከልጁ ጋር ጀመርን። ምን ችግር አለው? ወር ሰርታ ታገኙ የለ እንዴ ቢበል ታዲያ የነሱ ያልተበላ የማን ይበላል? ስሬስ ሆኖ ነው እንደስለኛ ይሄን በጣም ስለይ በጣም ተሰማኝና በጣም ብዙ መከራከር ጀመርን። የሆነ ሰዓት ላይ እንትን ብር የምታስተላልፈው የባንክ ቤት ሰራተኛ በቃ ይሄንን ውጭ ድና ተከራከሩ፣ ውጭ ላይ ከበሩ ውጭ ወጣችሁ ተከራከሩ፣ እዚህ ሰው አትረብሹ ነው ስትለኝ በጣም ደብሮኝ ወደ ቤት ወደ ሱቄ መጣውና በዛን ታይም ምን ተሰማኝ? ለካ የኛ ብር እዛ ሁነን የምንልከው ብር እዚህ ሁነን የምናከፋፍለው ብር ለነሱ ምንም ነገር አይደለም። የምንለፋው የምንሰራው ይሄ ሰርተን የምንልከው ብር ለነሱ ምንም አይደለም። በቃ አይገርማችሁም? ይሄ 180 ሺህ ብር አሁን ለሷ ቢቀመጥላት ስትመጣ ለብዙ ነገር ይጠቅማት ይሆናል። ግን ለ10 ሰው አከፋፍለ ለ10 ሰው አያመሰግኗትም። እንግዲህ 10 ምናምን ሺህ ብር 10 ሰው ስላችሁ ለአንዱ 12 ሺህ ይላል፣ ለአንዱ 15 ሺህ ይላል፣ ለአንዱ 20 ሺህ ብሏል፣ ለአንዱ 8 ሺህ ብሏል። ለሷ ግን ያብር ቢቀመጥላት ምናልባት ይጠቅማታል ስትመጣ። ለነዚህ ሰዎች ግን አከፋፍሎ አይጠቅማትም። የገዛ ወንድሟ ነው የአረብ ሀገር ብር ካልተበላ ማን ይበላ ያለኝ። የገዛ ወንድሟም ሌላውም ልጅ እንደዛ አለኝና እዛ ሆነን የምንልከው ብር ኢትዮጵያ ላሉ ሰዎች ምናቸውም አይደለም። ልፋታችንንም ድካማችንንም ሁሉ ነገራችንንም አያውቁትም። በቃ ኢትዮጵያ ያለ ሰው እዚህ አረብ ሀገር ያለውን ድካም ልፋት አያውቁትም። እዛ ሆነን ስንልክ
እዛ ሆነን ብር ስንልክላቸው በቃ ለነሱ ኖርማል ነው። ፈክተን ልፍተን ሽንት ቤት አጥበን የሰው ፊት ገርፎን እንቅልፋተን ሰርተን እንደምንልክ እዚህ ያለ ሰው አይረዳችሁ። እናንተ ግን አታውቁም። ለእንትና ለማንትሴ በማንትሴ ለማንትሴ ትላላችሁ፣ እነሱም አያመሰግኗችሁም። ለእናንተ ግን ይሄ አሁን 100 ምናምን ሺህ ብር የ3 ወር 4 ወር ደሞዝ ነው። የ4 ወር 5 ወር ደሞዝ ነው። በተለይ ኮንትራት ቤት የምትሰሩ በወር 1 ሺህ ብር የምትሰሩ ሰዎች የ3 ወር 4 ወር ደሞዛችሁ ነው። እዚህ ገመተው ለአንድ ሰው የሚደርሰው 10 ሺህ 8 ሺህ ነው ለብዙ ሰው ስታከፋፈሉት። እነዛ ሰዎች ደግሞ ያመሰግኗችሁ። ላከችልን ብለው የሚያመሰግናችሁ የለም። የአረብ ሀገር ብር ካልተበላ ማን ይበላ ነው የሚሉት። ከተባላችሁ ለምን ትልካላችሁ? ዘመድ አዝማድ ለምን ትልካላችሁ? ብራችሁን ያዙ፣ ወላሂ ብራችሁን ያዙ። ኢትዮጵያ ስትመጡ ብር ከሌላችሁ ማንም ሰው አይፈልጋችሁም። ምን ይሄን ነገር ብዙ ጊዜ ስል አንዳንድ ኮሜንት ምን ይላሉ? በቃ አረብ ሀገር አትበይ አረብ። እኔ ልንጋራችሁ ወላሂ ቁርአን ዩቲዩብ እኔ ከፍሎኛ አያውቅም፣ ሞኔታይዝ ሆኛ አያውቅም። የምሰራውም ለዩቲዩብ ብዬ አይደለም። ዩቲዩብ እኔ ሲጀመርም ከፍሎኝም ምንም ብሎኝ ሞኔታይዝም ሆኖ አያውቅም። ግን እኔ ምናልባት ማስረዳት አልችልም፣ ማውራት አልችልም። እኔ እንደዚህ ያየሁትን ነገር በደንብ ማስረዳት አልችልም። ለዛ ላትረዱ ትችላላችሁ በማወራው ነገር። ግን እኔ የሆነ ነገር ወጥቼ ሶሻል ሚዲያ ላይ ሳውራ ባይኔ ያየሁትን ነገር ነው የማወራው። ለአረብ ሀገር ያላቸውን ስሜት ባይኔ ያየሁትን ነው የማወራው። ምንም በቃ ስትልኩ ብትኖሩ ልብስ ብትልኩ ካርጎ ስለ ካርጎ እመለስበታለሁ። ብር ብትልኩ ያመሰግኑ፣ ስልክ ብትልኩ አትመሰገኑ፣ ለዘመድ አዝማድ ብታከፋፍሉ አትመሰገኑ፣ ብትደውሉ አትመሰገኑ። ለምን ሶሻል ሚዲያ ላይ በፊልተር አድርጋችሁ ቲክቶክ ስትጨፍሩ ስትደለቁ ያያችኋል። በነገራችን ላይ ኢትዮጵያ ከእናንተ በላይ ኢትዮጵያ ቲክቶክ እዚህ ይጠቀማሉ። በጣም አሁን ላይ ሶሻል ሚዲያ ተጠቃሚ ኢትዮጵያ ያለ ሰው ነው አረብ ሀገር ካለ ነው በላይ። ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም፣ ዩቲዩብ እዚህ በጣም ኔትወርክ አለ እየሰራ ነውና ያያሉ። እዛም ማለት የቤት ልፋታችሁን ድካማችንን አይደለም የሚያዩት፣ እቤት ስንሰራ የምንውለውን አይደለም የሚያዩት። ለ5 ደቂቃ ለ10 ደቂቃ ፊልተር ተጠቅመን ማዳታችንን አጥፍተን የምንሰራውን ቪዲዮ ስለሚከታተሉ ነው የሚሰርቡት። እሷ ተመችቷት ምን አለባት ትላክ እንጂ ይሉሻል። መታችሁም ወይ እሷ ሳልሄደችም እንዴ ሂዳ ብር ትላክ እንጂ ነው የሚሉት። ለምን ልፋታችንን አይደለም የሚያዩት። እዚህ ቲክቶክ ላይ ወጥተን ለ5 ደቂቃ ለ10 ደቂቃ ለብሰን በፊልተር አምረን ደምቀን የምንጨፍረውን ቪዲዮ ስለሚያዩ የእውነቴን ነው የምላችሁ። ስለ አረብ ሀገር ሴት ሲባል ኢትዮጵያ ያላቸው ለአረብ ሀገር ሴት ስሜት ሴት ብቻ አይደለም ወንድም ይሁን ቀላል እንዳይመስላችሁ። የሚፈልጉ ብር ብቻ ነው ከአረብ ሀገር ሌላ ምንም። እዚህ ፋ ብለው ለራሳቸው የሚኖሩት ወይ ኢትዮጵያ ኑሮ ለራሳቸው እኮ ዘንጠው ነው የሚኖሩት፣ ዘና ብለው ነው የሚኖሩት። ወላሂ ነው የምላችሁ። ፋሽን ያልፋቸውም አልኳችሁ። ኢትዮጵያ ያለ ሰው እኛ አረብ ሀገር መች እንለብሳለን፣ እንሰራለን፣ እንልካለን፣ ወደ ሀገራችን እንልካለን። ከዛ ውጭ እኮ ምንም ነገር የለም። እዚህ ያሉት ሴቶች ብታያቸው፣ ሴቶች ወንዶች ብታያቸው በዓል ሆኖ ያልፋቸው። ዘና ብለው ፋሽን ለብሰው በልተው ጠጥተው እንደልባቸው ነው ወጥተው ተስናንተው የሚገቡት። ኢቭን ልምጣ ስትሏቸው እንኳን ወይ ኢትዮጵያ ምን የሚመጣ ይሆናል እንዴት እንደሚያስጠላ ይሏቸዋል። ብራችሁን ያዙ። ዘመድ አዝማድ፣ ጓደኛ፣ ጎረቤት ከሌላችሁ የላችሁ። የእውነቴን ነው ወላሂ ከሌላችሁ ማንም ሰው አይፈልጋችሁ። ይሄንን ስለ ሀገራችን እንዳንመጣ ነው፣ ስለ አረብ ሀገር እንዳታሩ። ለብራችሁ ዩቲዩብ እኔ ብያችኋለሁ። ዩቲዩብ እኔ ከፍለኝም አያውቅም፣ ሞኔታይዝም አልሆንኩኝም። የሆነ ነገር ሳወራ ግን እኔ ህመሙን አውቀዋለሁ። ስደትን እስከ ጥግ የስደትን ክፋት በዛም ልክ ደግሞ ተምሬበትም አግኝቼበታለሁ፣ ይዤበታለሁ። ልፋቱ ድካሙ እንዳለው ነው አውቀዋለሁ። የስደትን ድካም የስደትን ልፋት በልጅነት እንደሚወጣችሁ ታውቁታላችሁ። አይቼዋለሁ ስደት። ግን እዚህ ያለ ሰው ደግሞ ስለ አረብ ሀገር እህት እንደዚህ ነው ብሎ ሲያወራ እናደዳለሁ። አንድ እንኳን ስለ አረብ ሀገር ደህነኛ የሚያወራ የለም። በዛም ሲሄድ የአረብ ሀገር ሲሆናለህ ተሐውልልህ፣ ያም ሲሄድ እህትህላክ እንጂና ብር ተሐውልልህ። ያገባችም ከሆነች ሚስትህላክና ብር ተሐውልልህ። በቃ አለቀ። ወንዶችም አግብተው መላክ ነው የሚፈልጉት። ለምን ብር ነው የሚፈልጉበት ሰዓት። እናንተ ዛለ አትረዱም እኮ ዊላንተና ላክላት ወይ ቤተሰብ አያመሰግኗችሁም። ከሌላችሁ ቤተሰብ አይፈልጋችሁ። ቤተሰብ፣ ጓደኛ፣ ወንድም፣ እህት ከሌላችሁ የምሬን ነው ወላሂ የሚፈልጋችሁ ሰው የለም። ከሌላችሁ የሚወዳችሁ ሰው የለም።
ሰው አይረዳችሁም። ከዛ ስንመጣ በኬሻ ብሪው እንደዚህ አፍሰን የምንመጣ ነው የሚመስላችሁ። ብራችሁን ያዙ፣ ለዘመድ አታከፋፍሉ። እኔ ባንክ ቤት ያየሁት ነገር ለእኔ እኔም ሳደርገው የነበረው ነገር እኮ ነው። ግን እዛ ሆኖ ደግሞ ሲነገረን አይገባንም። እዛ ሆኖ እንደዚህ ነው ስንባል እነሱ ደግሞ ለዩቲዩብ ብራቸውን የሚለፈልፉት አንዳንድ ዩቲዩበሮች። በእርግጥ እንደዛ ሊሆን ይችላል። እኔ ያው ስደትንም ስላየሁት አረብ ሀገርንም ስላየሁት እያየሁት ያለውን ነገር ነው ማውራችሁ። ማስረዳት አልችልም። ቀጣጥላችሁ ስሙ ከፈለጋችሁ። እኔ እንደዚህ ነው ብዬ ያየሁትን ነገር በስርዓት ማስረዳት አልችልም። ስለዚህ ቀጣጥላችሁ ስሙት። የመረኝ ነው። ብራችሁን ያዙ። የአረብ ሀገር ብር ሲባል በቃ እኛ በነፃ ምንም ሳንለፍ ቲክቶክ ላይ እየጨፈራችሁ እያያችሁ እንዴት ነው ታዲያ? አረብ ሀገር ስቃይ ነው፣ አረብ ሀገር ህመም ነው ብትሉ የሚሰማችሁ? እየጨፈራችሁ እየተደለቃችሁ ዘና ለብሳችሁ በፊልተር ምር ድምቅ ብላችሁ እየታያችሁ እንዴት ነው ታዲያ? አረብ ሀገር መከራ ነው፣ አረብ ሀገር ስቃይ ነው ብንል የሚያምናችሁ ሰው ነው? አትታመኑም እኮ። ምክንያቱም ሰው የሚያው የውስጣችሁን አይደለም ቪዲዮ ላይ የሚያው ነገር። ቲክቶክ ሁሉም ሰው አሁን ላይ ተጠቃሚ ሆኗል። ቲክቶክ፣ ዩቲዩብ፣ ፌስቡክ ምናምን ሁሉ ነገር አሁን ኢትዮጵያ አክቲቭ ሆኗል። ኔትወርክ እንደልብ ይጠቀማሉ የገጠር ሰው የከተማ ሰው። ያንን ስለሚያው አረብ ሀገር ያለን እህቶች ስቃይ ምናምን ይሄ ግፍ የሚደርስብን አይመስላቸውም። ዘና ብለን እየኖርን ደሞዛችን ወይ በተለይ አሁንማ ምንዛሬ ጨምሯል ተብሏል። በቃ መሄድ የማይፈልግ ሰው ሁሉ ነው በግዴታው ሂዱ እያሉ የሚሰዷቸው። ለምክንያቱም አንድ ድርሃም 40 ምናምን ገብቷል መባልን እዛ ካለ ነው በላይ እዚህ ላይ ኢንፎርሜሽን ይደርሳቸዋል። ሐዋላ ስንት እንደሚላክ ለምንድን ነው የምትነግሯቸው? ሐዋላ ኢትዮጵያ ላለ ሰው ይሄንን ስትነግሯቸው ጨለሉ። በወር 40 ሺህ ብር 50 ሺህ ብር እናገኛለን ስትሏቸው ኢትዮጵያ ያለ ሰው ጨለለ። ወላሂ ምሬን ነው የምላችሁ። ወሬው እዚህ ስራ ቦታ እሱ ብቻ ነው። በወር 40 ሺህ ብር 30 ሺህ ብር 50 ሺህ ብር ጠፍተው የሚሰሩት ደግሞ 80 70 ሺህ ብር ነው ሲባሉ ጨልለዋል። ወንድ ሁላ ያላገባ ሁላ አግብተን እንስደድ ሆነ። እህት ያለው ሁላ እህቶቻችንን እንስደድ ሆነ። ይሄን እያዩ እኮ ነው። ይሄን ያህል ነው የሚከፈለን እያላችሁ ታወራላችሁ። በኢትዮጵያ ምንዛሬ ታወራላችሁ። ምን አሰራችሁ? ኢትዮጵያ ያለ ሰው እዛች የምሰራውትን ብር ካልኩሌት ያደርጉባችኋል። የምሬን ነው። በዛ 1000 ብር ከሆነ የምትከፈሉት 1000 ድርሃም ከሆነ የምትከፈሉት በኢትዮጵያ 42000 41000 ያለ ካልኩሌት ያደርጓታል። እዚህ ስራ ቦታ ብታዩ ማልሰማው ማላየው ነገር የለም። በቃ 42000 ብር በወር እየተከፈላቸው እነሱ አግብቼ ልስድሏል። እህት ያለው ማምን ሰራለች። እህቴ ትሄድ ገና ተማሪ ያለችውን እህታቸውን እየሰደዱ ቤተሰብም እንደዛው። ምክንያቱም በቃ በወር 40000 ብር ሲባል ኢትዮጵያ በወር 40000 ብር ስንድግ ብንኖር ስለማናገኝ ጠፍታችሁ ከሰራችሁ ደግሞ በወር 70-80 ሺህ ብር ሲባል ይሰማሉ። በቃ ይቅርታ ጉፋን ስለያዘኝ ነው። ጉፋኔም አለቀቀኝም። እየተነፋነፍኩ ነው። ቻሉኝ እና ተባካችሁ በራችሁን ያዙ። ብር ይዛችሁ ነው። እኔ ብዙ ጊዜ ላለው ብር ይዛችሁ ነው። ብራችሁን ያዙ፣ አትላኩ። ይዛችሁ ነው በቃ። ሌላ አይደለም። ይሄን ያህል ካወራችሁ ይበቃችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ትራስ ልብስ፣ አልጋ ልብስ፣ መጋረጃ፣ ሱፍራ ማዘዝ ለምትፈልጉ በምትፈልጉት ዲዛይን በምትፈልጉት ሳይዝ እሰራለሁ። በጣም የሚያማምሩ ትራስ ልብሶች፣ አልጋ ልብሶች፣ ፍራሽ ልብስ፣ መጋረጃ፣ ቤቢዎች፣ ሱፍራ ሁሉንም ማች አድርጌ ከዛ በተረፈ ደግሞ ልክ ትራስ ልብስ፣ አልጋ ልብስ ከኔ ታዙና ፍራሹንም ትራሱንም አብሬ እንዳደርስላችሁ የምትፈልጉ ብዙ ልጆች አላችሁ። እኔ በእርግጥ ትራስ ልብሱን አልጋ ልብሱን ራሴ ነኝ የምሰራው፣ ግን ፍራሹና ትራሱ ከኔ እንኳን ባይኖረኝ ካለበት ቦታ እንደራሴ ሆኜ ተከራከሬ ነው የምር የምገዛላችሁ። እስካሁን የገዛሁላችሁ ልጆች ታውቃላችሁና እኔ ጋር የሌለው ነገር እንኳን ባይኖር እንደራሴ ሆኜ ተከራከሬ ነው የምገዛላችሁ። እዘዙ፣ አበረታቱኝ። በምትፈልጉ ሳይዝ አስደስታችኋለሁ። ግን ብዙዎቻችሁ አንጥፊና ሳይን ዘርጊና ሳይን ትሉኛላችሁ። ሱቄ በጣም ትንሽ ናት፣ ጠባብ ናት። የእውነት አንድ ፍራሽ ያታዘረጋም 2 በ2 በጣም ትንሽ ናትና ሀይቅ ቤት ስለጠፋ እየፈረሰም ስለሆነ ሰፊ ቦታ አግኝቼ እንደ ልቤ ፈራርሼ መጋረጃውንም ሰቅዬ እስከማሳያችሁ ድረስ ያውን አሁን ቤታቸው ወስድና ቁጭ ነው ብዙ ጊዜ የማደርገው። እንደዚህ አዲስ ምናምን ስባል እዛ ወይ ፍራሽ ያልተዘጋጀ ይኖራል ወይ ደግሞ እሷ ስትመጣ የምታለብሰ ይሆንና ሄደሽ ቤተሰብ አስቀምጭልኝ አነጣጥፊ ሳይሉ ሲቀሩ
ቁጭ አድርገሽ ሲሉኝ በፌስታል ቁጭ አድርጌ ነው የምመጣው አብዛኛውን እና እኔ ጋር ፈራርሽ እንዳላሳያችሁ ቦታ ጠቢብ ነው እና መኖሪያ ቤቴ ደግሞ ሩቅ ስለሆነ ተሸክሞ ማድረሱ እንትን ማለቱ ለዛ ነው እንጂ ወላሂ ብዙ ትእዛዞችን እየሰራሁ ነው። ከውጭ ሙናችሁ ኢትዮጵያ ሙናችሁ የምታዙኝ ከልብ ነው የማመሰግነው። ያው ግን በቃ እንዴት አድርጌ ሰቅዬ እንደማሳያችሁ አላቅም። ኢንሻአላህ ደግሞ ሰፊ ቤት ስከራይ በደንብ ነው ያለውን ነገር ማሳያችሁ። እዛ ድረስ ግን ታገሱኝ። በታማኝነት ነው የምሰራው። አብሽሮ በትእዛዝ በፈለጋችሁ ዲዛይን እኔ ጋር የሌለ ነገር ካለ ራሱ ሌላ ቦታ ገዝቻ አደርስላችኋለሁ። ደውልልኝ። ሪም ዲዛይን አድራሻ ወሎ ሀይቅ 0955 51 3949 በመደወል በዋትስአፕ በኢሞ አናግሩኝ። ፈለጋችሁትን በትእዛዝ ሰራለሁኝ። አመሰግናለሁ።